ሌላው ጠያቂ ያስፈልጋል ከሚባለው ስርዓት አንዱ አለመቸኮል ነው። አንዳንዱ ሲጠይቅ በጣም በቸኮላ ይጠይቃልና እስቲ በዚህ ላይ ምንድነው ልንችለው? ልክ ነው። አንዳንድ ሰው ያው ይቸኩላል። ሲቸኩል አንደኛ አጠያየቁ ቃል አወጣጡም ሊሆን ይችላል። ሁለተኛ ያቻክለዋል ራሱ ሙፍቲውን ወይም መልሱን የሚሰጠውን ሰው እንደዚህ ፈልጌ ነው አሁን ቶሎ ፈትዋ ፈልጌ ነው ቶሎ በል አንድ ጊዜ እንደዚህ አይባ አንደኛ ስርዓትን ያጓደለ ነው ይሄ ማለት ነው። ሁለተኛ ፈትዋ ቀላል ነገር አይደለም እና ተውቂዕ عن رب العالمين ነው ابن القيم መጽሐፍ ላይ ከዚህ በፊት እንዳልኩት اعلام الموقعين እነዚህ موقع የሆኑ የአላህን Subhanahu Wa Ta'ala ፍርድ ለሌሎች ለማስተላለፍ ማለት ነው። ያንን ተውቂዕ የሚያደርጉ አላህን ወክለው እንደማለት ነው እና የአላህ ፍርድ ይሄ ነው እና ከዚህ አንፃር ይሄ ነው ብለው ሲናገሩ ከባድ ነው፣ ኃላፊነቱ ትልቅ ነው። ከዚህ አንፃር ጥንቃቄ ያስፈልጋል እና እንዲሁ እንደመጣላቸው አይናገሩም። ነገሩን አጢነው አስተውለው መረጃዎችን አይተው እንጂ ሰው ባቻኮላቸው መልኩ አይደለም ይጠየቁበታል እና ማቻኮሉ በጣም ከባድ ስህተት ነው ማለት ነው የሚሆነው እና ከዚህ አንፃር ነው ዑለማዎች ከዚህ ጋር በተያያዘ ራሱ የሚጠቅሷቸው ነገሮች አሉ። ሰውየው በምን አይነት ሁኔታ ላይ ያለ ነው በሆነ መልኩ ቀልቡ ወይም ልቡ ተወጥሮ ያለ መጠየቅ የለበትም የሚመሳሰሉትን አዳቦች ይጠቅሳሉ እና ባጭሩ ፈትዋውን ቶሎ አሁን ስጡኝ ያሉ ማቻኮሉ ተገቢ አይደለም። حتى አንድ ርዕስ ላይ ኢብኑ መስዑድን ለአንድ ወር ያህል እየተመላለሱ ጠይቀውታል። እሱ ቆይ ላስብበት ያላቸው እንደዚህ ያህል ሊቆይ ይችላል ማለት ነው። እንዲህ አይነት ነገር ያጋጥማል። የተለመደ ነው ሰለፎች ዘንድ ከዚህ አይነት ጊዜ በኋላ ተመልሰህና ብለው ቀጠሮ ይሰጡታል ማለት ነው። አጥነታው ሊጠይቁት አንዳንዶቹ ምናልባት ለኛ ቀላል ይመስላል ግን እንደዛ አይደለም። ሰዎች ያው ስለሚያቆሉት ነው እና ነገሩ ሁሉ ነገር በጭንቅላት የተሸመደደ በኮምፒውተር ላይ ሰርች አድርገን እንደምታገኘው አይነት ልክ ሲጠየቅ የሆነ በተን እንደዚህ ነክቶ የሚያገኘው ነገር አይደለም። አስቦ አስተውሎ ነው። እንደ ሰውየው ሚዛጅ ወይም ሁኔታም ይለያያል እና ከዚህ ሁኔታ አንፃር ማቻኮሉ ጥፋት ነው ማለት ነው። በምን መልኩ ቢሆን ማቻኮሉ የሚያሳድረው ተጽዕኖ ፈትዋው ምናልባት ትክክል እንዳይሆን ወይ ራሱ ሲናገር በችኮላ እንደዚህ እያለ ሲያጣድፈው በደንብ ሳይገነዘበው መልስ እንዲሰጠው ሊገፋፋው ይችላል እና በዚህ የተነሳ ይሄ አንድ ስርዓትን የጣሰ አካሄድ ነው የሚሆነው ማለት ነው። طيب جزاك الله خير وبارك الله فيك